ማህበሩ ደረሰ ምገበይበት ፈረንካም የለኝ እጄ ላይ ስትለኝ ጊዜና ሴቲቱ እህል እንዳታቀኝ ብዬ ግልገሎቹን ይዤ ሄጄ እንደው ፀሀይ ስጠጣ ውዬ መጣሁ። ደህናም ዋጋ አላወጡም። ቄቧ እንኳን ደህና ታወጣ ቆይ አንድ ማክሰኞ ብታገኝ እንደው ወዲያ ቀኑም ቀረበ ምን ይዤ እመለሳለሁ እንደው ሳልይዝላት እንደው አንድ ነገር እንኳን ብዬ ዝም ብዬ ጠቦቱን ነው ወደ ዴጋ ናቸው መጡ ተከራከሩኝ። እንደው ሀጃ አለብን ኧረ እንደው እባክህ አሉ ከፍ አድርጌ ቆየ የጠራሁት እኔም ለእነሱ በዛው በጥሩ ሸጥኩላቸው። እንደው ቄቧ ዲያ ትንሽ ታወጣ ቆየ ደህና ናት ብዬ ትንሽ ጠበቅኩኝ ብጠብቅም እንደው ፀሀዩ ነደድ አለ። ከዛ እንደው እኔንም እንደው ውሃ ጥሙ ስውር አደረገኝ። ያ እንግዲህ የራሱ ጉዳይ የሆነ ይሁን ብዬ ዝም ብዬ እንዳወጣ የእሷንም የሆነ ቀይ ሊግር ነው ያንተ ቀድር የሚሆን ነው እሱ ይዟት ሄደ። ከዛ እንደው ውሃ ጥሙ እንትን ስላለኝ እኔም ሀበለቱ እየተንደረደርኩኝ እንደው እስኪ አንድ ሁለት ፎሌ ልቅመስ ብዬ ገባሁኝ። አይ የበለጡ እጅ ተበላሽቷል መቼ እንደ ድሮ ነው በለጡ እጇ የእሱ አይደለም። እንደው ኮማሪም ገብቷል መሰለኝ ገድለዋል አንተዬ ኧረ እንደው ዝም ብዬ እኔም አንድ ነው ቀምሼ የወጣሁት። እንደው አልጨረስኩትም እሱንም እንደው እቸኩላለሁኝ በለጡ በልታ በይ ደህና ዋይ ሀብቶቹን የሚፈቅድልኝ የለም አልኳት። እንደው አስጠልቶኝ እንደው ለዛ እኮ ነው በጊዜ የገባሁት። ታዲያ እናንተስ ደህና ናችሁ የሸጋው እንደው መጫቱስ እንዴት ናት እየበረታኝ ነው? አዎ ደህና ነኝ እኔ እንደው እግዚአብሔር ይመስገን ደህና ነኝ። አዎ በል ደግ እስኪ እንዲያቀር እንግዲህ ቀኑን እነግርሃለሁ መቼም ሴቲቱ